ሰላም ሰላም ውጭ እየጠረኩ ነው እየጠረኩ ነው። አቤት አቤት ሰላም ሰላም እንዴት ናችሁ? አቤት 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 ሙቀቱ ቤተሰቦቼ የዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። ዛሬ እንግዲህ ውጭን እየጠረኩ ነው። ለመቅረጽም እንግዲህ አልተመቸኝም፣ ግን እሞክራለሁ። እንግዲህ እንደዚህ እያደረኩኝ እየጠረኩ ነው። እንግዲህ አይ ቤት ነው ላይ ብዬ ነው እንጂ አሁን ለመቅረጽ የሚቻለው ስላላችሁ ብቻ ያው እግዚአብሔር ይመስገን እንደዚህ እያደረኩኝ ሁላችሁ እናሳድጋለን ማለት ነው። ቤተሰብ ዛሬ እንዳትወርቅብኝ ብቻዋን እያወራሽ ነው የሚመስለው። ይበሉኛ ስራ ነው ትላላችሁ። ስራ ነው። ሀረግዬ በርችና ስሪና ቶሎ ወደ ሀገርሽ ግቢ። ቶሎ ብለሽ ስሪና ወደ ሀገርሽ ግቢ። እድሜሽም እየሄደ ነው። ቶሎ ሰርተሽ ሀገርሽ ግቢ። እና ወገኖች የዩቱብ ቤተሰቦች ሰላም እንግዲህ ዛሬ እንደምታዩ ውጭ እየጠረኩ ነው። ለመቅረጽም አልተመቸኝም። እንግዲህ ምንም ማድረግ አይቻልም። እንግዲህ እዚህ ደግሞ አንዳንድ ሶፍት አለን ለጠቅማለሁ ማለት ነው። እና እኔ ውጭም እንደዚህ ጽድት ነው የማደርገው። ሌሎቹ የኛው ውጩ አካባቢው ጽድት ያለ ነው እና ብዙ ሰራተኛ የለም። ኡጋንዳ ምንድነው የሚባሉት አሉ። አበሻ የለም ከዚህ አካባቢ። አበሻ ላይን የሚታይ የለም። አበሻ እንዴት እንደሆነ አፈቀኝ አትጠይቁኝ ማለት ነው። እና አበሻ የለም። ሌላ ዜጎች ብቻ ነው ያሉት። ሌላ ዜጋ ብቻ ለምን እንደሆነ አላውቅም። እና እዚህ ደግሞ ፀጉር ቤት አለ። አዲስ ሶሪያ አለች። እንደው በጣም መልካም ሰው ናት ብታዩና፣ በቃ ስታገኘ እንደ እናት ነው ምስ ነው ያልኳችሁ። እንደ እናት እና እንዴት ነሽ? ደህና ነሽ? ቤተሰቦችሽ ምናምን ትላለች። በጣም በቃ ሰው ናት። እና አበሻ የለም። አበሻ በሰፈር ያላችሁ አበሾች አላችሁ፣ ሰላም በሉኝ። ወይኔ ረስቸው ቆሻሻውንም ይዤው መጣሁ። አቤት ልቤ ተሰረቀ። ካሜራ ቀርጻለሁ ሌላ አይደለምና። ኮፍያዋ ግን አታምርም። ምርጥ ኮፍያ ነው አስባ ምናምን ማለት ነው። ለፀሐይ መከላከያ ይሆንሻል። አልማዝዬ ተባለ። አልማዝ ነው የሚሉኝና አልማዝዬ ዋናው ስሜ ደግሞ የአበሻው ስሜ ሀረግዬ ይባላል። ሀረግ አሁን ራስ በራሴ ማወደስ አረሰይ ታይ እና በቃ እንግዲህ ታግራር እንላለን። እንግዲህ በኋላ
እንግዲህ በኋላ ግቤን አጠባለሁ። ከዛም በኋላ ደግሞ ውስጡን አጸዳዳለሁ። ከፎቁም ከላይም ከታሽም በቃ ስፖርት ነው ችግኝ ነገር። እግዚአብሔር ይመስገን ስለ ሁሉም ነገር። እናወዳችኋለሁ፣ አከብራችኋለሁ። ባላችሁበት ሰላም ሁኑ።